ሰላም እንደምን አላችሁ? እስከ ዛሬ በዩቲዩባችን በኩል ተገኝተናል። ዝናቡ ፍቅረ እባላለሁ። ሞር ሪል ስቴት ነው የተገናኘ ነው። እንግዲህ ሞር ሪል ስቴት ማን ነው ከፕራይሱስ ያለው መረጃ በደንብ ነግራችኋለሁ። ሞር ሪል ስቴት ያው ከዚህ በፊት የሚታወቀው ኢምፖርት ኤክስፖርትና ሌላው ደግሞ የጨርቃ ጨርቅ ፋብሪካ ላይ ነው። አሁን ደግሞ ወደ ሪል ስቴቱ ተቀላቅሎ እዚህ ግቢ የሚገኘው 5 ብሎኮችን እየሰራ የሚገኘው የመጀመሪያ ብሎካችን ኦሬዲ ወደ 9ኛ ፍሎር ላይ ደርሷል። ሱቆችን በዚህ አንድ ወር ውስጥ የምናስረክባቸው ነው የሚሆነው። ሁለተኛ ብሎካችን ቁፋሮ ላይ ነው ያለነው። እዚህ ግቢ ውስጥ ያው 5 ብሎኮች ነው የሚኖሩን። ኮምፓውንድ ነው፣ ግሪን ኤሪያ ያላቸው፣ ጂም፣ ስፓ፣ የልጆች መዝናኛ፣ ጌም ዞኖች ሁሉም አማራጭ የያዘ ነው። ከሲሲቲ ካሜራዎቹ ሁሉም አማራጭ የያዘ ነው። እስቲ የመጀመሪያው ብሎካችን እንገራችሁና ይሄኛው ብሎካችን ከባለ 2 መኝታ ጀምሮ እስከ ባለ 3 መኝታ ነው። ሌላው ደግሞ ከ97 ካሬ እስከ 194 ካሬ አማራጮች አሉት። ቀስ ብላችሁ መክፈል የምትችሉት አማራጭ ነው። ሌላው ደግሞ የኛ ያዘጋጀነው እዚህኛው ሞር ሪል ስቴት ላይ የባንክ አማራጭ ነው። አብዛኛዎቻችሁ ከስተመሮቻችን ያው ቀስ ብላችሁ መክፈል ስለምትፈልጉ የባንክ አማራጭ አላችሁ ወይ ብላችሁ ብዙ ጊዜ ስትጠይቁን ስለነበረ እስከዚህ ድረስ በመጣንበት የሪል ስቴቶች ቦታዎች ማለት ነው። አሁን የባንክ አማራጭ 50% አዘጋጅተናል። የባንክ አማራጭ 50% ስንላችሁ ደግሞ ከወለድ ነፃ መሆኑ ነው። ከወለድ ነፃ መሆኑን እስከ 10 ዓመት ድረስ መክፈል የምትችልበት ነው። ሌላው ደግሞ ምንድነው አሁን ለምሳሌ የኛ 69500 ነው በካሬ እየሸጥን ያለ ነው። 100% የሚከፈል ከሆነ ወደ 48000 በካሬ የሚቀንስበት ይመጣል። ግን ጥሩ ነገሩ በእኛ በዚህኛው ዋጋ ጨረቃ ቤት ካልሆነ በስተቀር ሪል ስቴቶች ላይ ምንም የማይገኝበት ነው። 3 ሚሊዮን ከፍላችሁ በ2 ዓመት እንዴት ነው በ3 ሚሊዮን ቤት ልገዛ የሚችለው? የኛን አማራጭ 3 ሚሊዮን ከፍላችሁ ሌላው በባንክ አማራጭ ነው የምንሰጣችሁ። ያው ጨረቃም የበዛበት ያው ሪል ስቴቱ በጣም ከፍ ስለሚያደርግ ዋጋው ነው ያማከለ ስላልሆነ ነው። የኛን ደግሞ ከወለድ ነፃ አድርገን ቀስ ብለን መክፈል የምትችሉበት አማራጭ አዘጋጅተን ይሄኛው 6 ሚሊዮን 700 ሺህ ብር ትንሹ ካሬ ወይም ኮንዶሚኒየም ያው 8-9 ሚሊዮን ሆኗል። የኛ ግን ስታንድ ባይ ጄኔሬተር አለው፣ የከርሰ ምድር ውሃ አለው፣ ሲሲቲቪ ካሜራዎቹ 3 ሊፍት ነው የሚሆነው፣ ቴራስ አለው፣ የልጆች መዝናኛ፣ ጂም፣ ስፓ ሁሉም ያሟላ ነውና ይሄኛው አድቫንቴጅ ያው ብትጠቀሙበት ነው ብዬ የምመክራችሁ። ያው ለከስተመሮችም ብዙም ሼር አድርጊያቸው አብዛኛዎችም እዚህ ኮሚትመንት ውስጥ ስለገቡ ነው። ያው ያልሰማችሁ ቪዲዮም ሼር አድርገን እንድታደምጡት ለማድረግ ነው። ያው አከፋፈሉም በፕሮግረስ ነው የምትከፍሉት። አንዳንድ ጊዜ አንዳንድ ቦታዎች አይታችሁ ከሆነ በታይሚንግ ስለሆነ ብሎኩ ሳያልቅ ያው ታይም በ3 ወር ይሆንና ወዲያው ትጨርሱታላችሁ። የኛ ግን ፕሮግረስ ነው። ፕሮግረስን እየከፈላችሁ ቤቱን እስክትረከቡ ድረስ ከመጨረሻ ክፍያ ነው የሚቆየውና ይሄን አማራጭ እንድትጠቀሙበት ነው። መልካም ጊዜ፣ መልካም ሰዓት ይሁንላችሁ።